ማንቸስተር ዩናይትድ ሳንድሮ ቶናሊን በሁለት ምክንያቶች በዚህ ሰመር አያስፈርምም። እንዲሁም ደግሞ ከጉዳት ጋር በተገናኘ መልካም ዜና አለ። በዚህ ቪዲዮ ሁለቱንም እነግራችኋለሁ። ከዛ በፊት ግን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። ዛሬ የአትሌቲክ ሪፖርተር የሆኑት እነ ጄምስ እንዲሁም ደግሞ እነ አደም ክራፍት እንዳወጡ ዘገባ ከሆነ ማንቸስተር ዩናይትድ ሳንድሮ ቶናሊ ላስት ሰመር ለማስፈረም የፈለገ ቢሆንም የተጫዋቹ የዝውውር ፊ እንዲሁም ደግሞ ደሞዙና የኤጀንት ፊው ይህንን ነገር እንዳይሳካ እንዳደረገና በዚህም ሰመር ላይ እነዚህ ነገሮች እንቅፋት እንደሚሆኑ ዘግበዋል። ትራንስፈር ፊ እንዲሁም ደግሞ ከዌጁ በተጨማሪ there is also concern among some Old Trafford about his gambling ban። እንደምናስታውሰው ከዓመት በፊት ሳንድሮ ቶናሊ በጋምብሊንግ ለ10 ወራቶች ተቀጥቶ ነበረ። ይህንንም ምክንያት በማድረግ ማንቸስተር ዩናይትድ የመጀመሪያ ታርጌቱን ከቶናሊ ላይ በማንሳት ኖቲንግሃም ፎረስቱ ሚድፊልደር ኤሊየት አንደርሰን ላይ እንዳዞሩ ተዘግቧል። አይ ቲንክ ይህ በጣም ፖዚቲቭ ነገር ነው። በተለይም ደግሞ ቀደምዬ እንዳልኩት በተለያዩ ቪዲዮዎች ላይ ሳንድሮ ቶናሊ ለማንቸስተር ዩናይትድ ለካሰሜሮ ትክክለኛ ሪፕሌስመንት አይደለም። በተለይም ደግሞ ኒውካስሎች አሁን ለቶናሊ እየጠየቁት ያለው 100 ሚሊዮን ፓውንድ አይ ቲንክ ለሱ የሚገባ ገንዘብ አይደለም ብዬ አስባለሁ። በተቃራኒው ኤሊየት አንደርሰን አይ ቲንክ 100 ሚሊዮን ፓውንድ ዲዘርቭ የሚያደርግ ተጫዋች ነው። ቤን ጄከብን ጨምሮ ዘ ዴይሊ ሜል እንዲሁም ደግሞ ቴሌግራፍ ለዚህም ይመስላል የማንቸስተር ዩናይትድ አመራሮች የመጀመሪያ የሚድፊልደር ታርጌታቸው ቶናሊ ሳይሆን ኤሊየት አንደርሰን ነው በማለት እየዘገቡ ያሉት። ይህንም በተመለከተ ዛሬ ዘ አትሌቲክም ሳንድሮ ቶናሊ የማንቸስተር ዩናይትድ የሚድፊልደር ፕራዮሪቲ ባይሆንም ከነ ካርሎስ ባሌባ ጋር በመሆን በሁለተኛ ኦፕሽን ላይ ከሚይዟቸው ሚድፊልደሮች መካከል አንዱ ነው ብለዋል። ከጉዳት ጋር በተገናኘ የሳንድሮ ማርቲኔዝ ከኢንተርናሽናል ብሬክ በኋላ ከኤፍኤ ካፕ ጨዋታዎች በኋላ በሚደረገው የማንቸስተር ዩናይትድ እና የሊድስ ጨዋታ ላይ ተሰልፎ ልናየው እንደምንችል ዴይሊ ሜል ዘግቧል። ማንቸስተር ዩናይትድ በቀጣዩ ሰኞ ወደ አየርላንድ ሄዶ ለ4 ቀን ትሬኒንጎችን እንደሚሰራና ለሳንድሮ ማርቲኔዝም የዚህ ትሬኒንግ አንዱ አካል እንደሚሆን ተዘግቧል። በተቃራኒው ዶጉ በሪሃቡ ፕሮግረሶችን እያሳየ ቢሆንም በሰኞ የአየርላንድ ትሬኒንግ ላይ ተሳታፊ እንደማይሆንና በሊድሱም ጨዋታ ላይ ላይደርስ እንደሚችል ተዘግቧል። ነገር ግን ከሲዝኑ መጠናቀቅ በፊት ዶጉን በማንቸስተር ዩናይትድ ማሊያ በስታርቲንግ ላይንአፕ ውስጥ ገብቶ ልናየው እንደምንችል ተዘግቧል። ቪዲዮ ላይክ አካውንቱ ፎሎ ማድረግ እንዳትረሱ። ኮሞን ዩናይትድ